ሰላም ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛሬው ዕለት የወጡ እግር ኳሳዊ መረጃዎችን ይዘን መጥተናል። ውድ ቤተሰቦች እንደተለመደው ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አለፍን፣ አብራችሁን ቆዩ። ማንቸስተር ዩናይትድ እና ሩበን አሞሪም በይፋ ተለያይተዋል። ከሩበን አሞሪም መልቀቅ በኋላም ዳረን ፍሬቸር በቀጣይ ሁለት ጨዋታዎች ማንቸስተርን በጊዜያዊ አሰልጣኝነት እንደሚረከብ ተረጋግጧል። ጆ ካንሴሎ በዚህ ሳምንት በኢንተር ሚላንና በአርሴናል መካከል የወደፊት ዕጣ ፈንታውን ለመወሰን ተዘጋጅቷል ተብሏል። ኢንተር ሚላን በውይይታቸው ወቅት ሁለት ተከላካዮችን ለአልሂላል አቅርቧል። ባርሴሎና የካንሴሎ ተወዳጅ መዳረሻ ነው ተብሎ ይታሰባል። ኦማር ማርሞሽ ወደ ቶተንሃም ለመዘዋወር ፍላጎት የለውም ተባለ። ስፐርስና አስቶን ቪላ 6 ዓመት ተጫዋች ለማስፈረም ፍላጎት ያላቸው ሲሆን ተጫዋቹ በማንቸስተር ሲቲ ለመቆየትና ቦታውን ለማግኘት መታገል ይፈልጋል ተብሏል። ሪያል ማድሪድ ሮድሪን በቅርበት የተከታተሉት ነው ተባለ። ነገር ግን የስፔኑ አማካይ የማንቸስተር ሲቲ ውሉ የመጨረሻ ዓመት እስኪገባ ድረስ እስከ ክረምት ድረስ እርምጃ የመውሰድ እቅድ የላቸውም ተብሏል። ሎስ ብላንኮቹ ከጉዳቱ ሙሉ በሙሉ እንደሚያገግም እርግጠኞች ናቸው። እናም የዝውውር ክፍያ ሳይከፍሉ ሌላ ትልቅ ተጫዋች ለማስፈረም ተጨማሪ 12 ወራት ለመጠበቅ ፈቃደኞች ናቸው ሲል የስፔኑ ማርካ አስነብቧል። ሮናልዶ አራውሆ ለስፔን ሱፐር ካፕ ግማሽ ፍጻሜ ጨዋታ ወደ ባርሴሎና ቡድን ተመልሷል። ባርሴሎና ረቡዕ ከአትሌቲክ ቢልባኦ ጋር በግማሽ ፍጻሜ ይጫወታሉ። ዣቪ ሄርናንዴዝ እንደ አሰልጣኝ እንደገና መመለስ እፈልጋለሁ፣ ጥሩ ፕሮጀክት እፈልጋለሁ፣ በፕሪሚየር ሊግ መስራት እወዳለሁ ብሏል። ዴክላን ራይስ ስለ ጊዮከርስ ጠይቆ እንዲህ ሲል ይመልሳል። እመኑኝ እሱ ለእኛ በማይታመን ሁኔታ እየሰራ ነው። ያለ እሱ ባለንበት ቦታ ላይ አንደርስም ነበር። በፕሪሚየር ሊግ ውስጥ ያሉ ተከላካዮች ቪክተር ጊዮከርስን ማቆም መቻል ይፈልጋሉ፣ ምክንያቱም በዓለም ላይ ካሉት ምርጥ አጥቂዎች አንዱ ነው ብሏል። ኑኖ ስፒሪቶ ሳንቶ ከዌስትሃም ሊሰናበቱ ተቃርቧል። ቢበዛ አንድ ተጨማሪ ጨዋታ እንደሚያገኝ ይጠበቃል። ማክሰኞ ዕለት ከቀድሞ ክለባቸው ኖቲንግሃም ፎረስት ጋር የሚያደርጉት ጨዋታ ለአሰልጣኝ ወሳኝ ይሆናል ሲል ስካይ ስፖርት ዘግቦታል። ሌናርት ካለ ባየር ሙኒክ በጣም ትልቅ ክለብ ነው፣ ነገር ግን በሆነ ወቅት ለሪያል ማድሪድ መጫወት እፈልጋለሁ ሲል ተናግሯል። ፔፕ ጋርዲዮላ በ2026 የክረምት ወቅት ማንቸስተር ሲቲን መልቀቅ የሚቻልበት እድል ተጨባጭ የሚል እምነት አለ ሲል ፋብሪዞ ሮማኖ ተናግሯል። ሊቨርፑሎች በሳምንቱ መጨረሻ አርኔ ስሎትን ሊያሰናብቱ ይችላሉ ተባለ። ክለቡ ስሎትን ሊተኩ የሚችሉ አሰልጣኞችን መገምገም ጀምሯል። የሚቀጥለው አሰልጣኝ ውሳኔ በቅርቡ እንደሚሰጥ ይጠበቃል ተብሏል። የባየር ሙኒክ ዳይሬክተር ፍሬንድ ስለ ዳቶ ኡፓሜካኖ ኮንትራክቱን የጠየቀው እንዲህ ሲል ይመልሳል። እስካሁን የመጨረሻ ውሳኔ የለም። ለሚቀጥሉ 3 እና 4 ዓመታት ለእሱ በጣም አስፈላጊ ውል እናቀርባለን ብለዋል። ሊያም ሮዘኔር ከቼልሲ ባለቤቶች ጋር ስኬታማ ስብሰባ አድርጓል ተባለ። የክለቡ አዲስ አሰልጣኝ ሆኖም ተረጋግጧል። በቅርቡ ይፋ ይደረጋል። ከጥር ኢላማዎች መካከል አንዱ ማርኮ ጉሂ ነው። ምንም እንኳን ፊርማውን ለማግኘት ጠንካራ ዋጋ ቢያስፈልግም ሲል ኢንዲካይላ ዘግቦታል። ማንቸስተር ዩናይትድ የክሪስታል ፓላሱን አሰልጣኝ ኦሊቨር ግላስነር ሩበን አሞሪም ለመተካት ግንባር ቀደም አማራጭ አድርጎ ይመለኩታል ተባለ። የስፔን የዜና ድረገጽ ፊጃጌስ እንደዘገበው አርሰናል ለሪያል ማድሪዱ አጥቂ ሮድሪጎ 60 ሚሊዮን ዩሮ ሊያቀርብ መሆኑን ተናግሯል። አርሰናል ሮድሪጎ እንደ ዋና የፕሮጀክታቸው አካል አድርጎ እንደመለከቱም ተዘግቧል። መደበኛ ደቂቃዎችና ለዋንጫ ለመወዳደር የመምራት እድል የሚሰጡም ቃል ገብተዋል ተብሏል። እንዲሁም የሳውዲው አልሂላልም እንዲሁ ለብራዚል ተጫዋች ተመሳሳይ እርምጃ ወስደዋል ተብሏል። ኬናን ኤሊዝ በጁቬንቱስ ለመቆየት ዝግጁ ይመስላል። አርሰናል፣ ሊቨርፑል፣ ባየር ሙኒክ ፍላጎት ቢኖራቸው አሁን ሪፖርቶች እንደሚያሳዩ ፍላጎት የውል ድርድሩ ለማፋጠን ነው። ቱርካዊ ኮከብ እስከ 2031 ድረስ በቱሪን አዲስ ውል እንደሚፈርም ይጠበቃል። ይህም በጁቬንቱስ ከፍተኛ ገቢ ከሚያገኙ ተጫዋቾች አንዱ ያደርገዋል ተብሏል። ኒኮ ጎንዛሌዝ እና ጆን ስቶንስ ሮብ ከብራይተን ጋር በሚደረገው ጨዋታ ወደ ቡድኑ ሊመለሱ ይችላሉ ተብሏል። እንዲሁም ፔፕ ጋርዲዮላ ስለ ጤር የዝውውር መስኮት ጠይቆ እንዲህ ሲል ይመልሳል። ተከላካይ መጨመርን አላምንም፣ ነገር ግን እናያለን፣ ምክንያቱም ሩመን ዲያዝ እና ጆሽኮ ግቫርዲዮል ማለት ትልቅ ጉዳያት ነው ብለዋል። ፒኤስጂ በያንዴውም አንድ ላይ ፍላጎት አላቸው ተባለ። ክለቡ ላይ አይቮሪ ኮስቱ ኮከብ የመጀመሪያ ጥያቄዎችን አድርጓል። ሆኖም አርቢ ሌipzig በዚህ ጥር ከተጫዋቹ ጋር ለመለየት እያመነታ ነው ተብሏል። ዋጋው 100 ሚሊዮን ዩሮ ሆኗል። ነገር ግን ክለቦች እስከ 60 ሚሊዮን ዩሮ ከፍለው ተጫዋቹን መውሰድ እንደሚችሉ ያምናሉ ተብሏል። ሃንስ ፍሊክ ጆዋን ጋርሲያ በዓለም ላይ ካሉት ምርጥ ግብ ጠባቂዎች አንዱ ነው አለ። ናፖሊ አሁንም የዩናይትዱን አማካይ ኮቢ ማይኖን ለማስፈረም ፍላጎት አለው ተብሏል። ቼልሲ ኒውካስል ዩናይትድ አማካይ ሳንድሮ ቶናሊ በቅርበት የከታተሉ ሲሆን በክረምት ወቅት ሊዘዋወርም እንደሚችልም እያሰቡ ነው። የቼልሲ ፍላጎት የመነጨው የመሀል ሜዳ ጥልቀታቸው ለማጠናከር ባላቸው ፍላጎት ሲሆን በአሁን ጊዜ እንደ ኮል ፓልመር፣ ሞይስ ካይሴዶና ኤንዞ ፈርናንዴዝ አሏቸው። ማንቸስተር ዩናይትድና ቶተንሃም ሆትስፐር ሁለቱም በዣን ፊሊፕ ማቴታ ላይ ፍላጎት እያሳዩ ነው። ሆኖም ክሪስታል ፓላስ አጥቂውን በጥሩ ወር እንደመሸጥ አጥብቆ ተናግሯል ሲል ቲም ቶክ ዘግቦታል።
የጁሪየን ቲምበር አዲስ የአርሰናል ውል በተጫዋቹና በክለቡ መካከል ሙሉ ስምምነት ላይ እየደረሰ ነው ተባለ። ባለፉት 18 ወራት ከፕሪሚየር ሊጉ ከፍተኛ ተከላካዮች አንዱ ሆኖ ብቅ ስላለ ቲምበር አዲስ ትልቅ ኮንትራት ሊሰው ተስማምቷል ሲል ቲም ቶልክ ዘግቦታል። ቶተንሃም ሉካስ ፓኬታን በተመለከተ ከዌስትሃም ጋር በቅድመ ድርድር ላይ ናቸው ተባለ። ዌስትሃም በጥር ወር ብራዚሊያን በ26 ሚሊዮን ፓውንድ ለመሸጥ ዝግጁ እንደሆነ ይታምናል ተብሏል። ቶተንሃም የክለቡን ተወዳጅ አሰልጣኝ ማውሪሲዮ ፖቼቲኖን ከዓለም ዋንጫው ማግስት ለመመለስ ያልተለመደ እቅድ እያወጡ ነው ተባለ። ቶማስ ፍራንክ ለክለቡ ተስማሚ የረጅም ጊዜ አሰልጣኝ ላይሆን ይችላል ብለውም ይጨነቃሉ ሲል ኢንዲካላ ዘግቦታል። ሊቨርፑል ለዶሚኒክ ሳቦስላይ እና ለሪያን ግራቨንበርች የተሻሻሉ የረጅም ጊዜ ኮንትራት ፊርማን ለማጠናቀቅ ተቀርቧል። በቅርብ ሳምንታት ንግግሮች በአዎንታዊ መልኩ ተሻሽሏል። ሁለቱ ተጫዋቾች በአንፊልድ ደስተኛና ቁርጠኛ ናቸው ተብሏል። ሪያል ማድሪድ ባለፈው ክረምት ኒኮ ፓዝን ወደ ክለቡ ለመለስ በቁም ነገር አስቦ ነበር። ነገር ግን በመጨረሻም ወደፊት እንዲራመድ በኮሞ ለአንድ ዓመት እንዲቆይ መፍቀድ የተሻለ እንደሆነ ወስኗል። ኒኮ በሴሪያ ውስጥ ፍጹም ኮከብ ሆኗል ሲል ማርካ ዘግቦታል። የማንቸስተር ሲቲ ተከላካይ ጆስኮ ግቫርዲዮል በጉዳት ምክንያት ለበርካታ ከሳምንታት እንደሚርቅ ተገልጿል። ተጫዋቹ በትላንት ምሽቱ የቼልሲ ጨዋታ ጉዳት አጋጥሞት ተቀይሮ መውጣቱ አይረሳም። በዚህ ምክንያት ማንቸስተር ሲቲ በውሰት በዋትፎርድ ለሚገኘው የመሀል ተከላካይ ማክስ አሌኒ ጥሪ አቅርቧል ተብሏል። ያው ተከላካይ በዋትፎርድ እያሳየ የሚገኘው እርቀት ማንቸስተር ሲቲ ማስደሰቱ ተገልጿል። ጁቬንቱስ በጥር ወር ቼዛን በይፋ ማስፈር ይፈልጋል ሲል ፋብሪዚዮ ሮማኖ ተናግሯል። ሊቨርፑል የክለብ ቡድን ተከላካይ ጆኤል ኦርዲኔዝን ለማስፈርም እየሰራ ነው ተብለዋል። እንደ ዴሊ ሜል ጋዜጠኛ ኢሳን ካን ዘገባ አርሰናል በጥር የዝውውር መስኮት የትኛውን ተጫዋች በቋሚነት የመሸጥ ፍላጎት የለም። ለዚህ ዋናዎቹ ምክንያቶች የሚከተሉት ናቸው። የጉዳት ፈተና፣ ለዋንጫ የሚደረግ ትንቅንቅ ሲሆን ምንም እንኳን በቋሚነት የሚሸጥ ተጫዋች ባይኖርም እንደ ኤታን ንዋነሪ፣ ማይልስ ስኬሊ ያሉ ወጣቶች ለተሻለ ጨዋታ ልምድና እድገት ሲባል በውሰት የመሄድ እድላቸው ክፍት ነው ተብሏል። እንዲሁም የብራይተኑ ኃላፊ ፖል ባርበር ክለባቸው ካርሎስ ባሌባን የሚሸጡ ፍላጎት እንደሌላቸው ይፋ አድርገዋል። ቼልሲ ቪኒሲየስ ጁኒየር የማስፈረም ፍላጎት እንዳለ ዘ ጋርዲያን ዘግቦታል። ቼልሲዎች ለተጫዋቹ ዝውውር እስከ 158 ሚሊዮን ዩሮ ሊከፍሉ እንደሚችሉን በዘገባው ተመላክቷል። ቪኒሲየስ ጁኒየር በማድሪድ እስከ 2027 ኮንትራት አለው። ውድ ቤተሰቦች ለዛሬ የነበረ ቆይታ በቃ። በዝነልካ ቀን